ምን ጋር ያሉት ናቸው የተመቱት ስላቸው ተግባር ቤት ያሉት ናቸው የተመቱት። ማለት ይሄ መቅኑን የሚያዘጋጁ ዳቤ ምናምን የሚያዘጋጁ አባቶች ልክ እንደ ማድ ቤት እንደ ኪችን ማለት ነው። እዛ ውስጥ ያሉት እናቶች ናቸው የተጎዱት ብለዋል። እንግዲህ ይሄ ከአባይ ማዶ ነው ያለው፣ በወሎ አቅጣጫ ያለው ነው በታች በመካነ ሰላም። ይሄኛው ደግሞ ወደዚህ ማዶ ያለው ደግሞ ጎጃም ነው። በዚህ በኩል ገብርኤል ቤተክርስቲያን አለ በማዶ፣ በወዲያ በኩል ደግሞ የቅድስት አርሴማ ቤተክርስቲያን አለ ማለት ነው። ገዳም ነው ያለው። ገዳማውያን ብቻ ናቸው ያሉት፣ መናንያን ናቸው። ብዙ አቡነ ቄርሎስ በብርቱ ደክመውበታል። የእርሻ መሬቶቻቸውን አይቻለሁ። አሁን ዝናብ ስለጠፋ ሀሩር ነው፣ ፀሐይ ነው። የማንጎ ምንድነው የፓፓዬ ምናምን እርሻ አላቸው። በጣም ከአባይ ውሃ የሚያገኙትን እያደረጉ የሚያለሙ ናቸው። እንግዲህ ቤተክርስቲያኒቷም ተመታለች። እንደገናም ደግሞ ገዳሙም እነዛ መነኮሳት ሞተዋል። እዚህ ላይ ነው ጥያቄ የሚነሳው። እኔም መጀመሪያ የጠየኳቸው አበምኔቱን እዛ አካባቢ ፋኖች ነበሩ ወይ ስላቸው፣ ፋኖቹ ኬላ አላቸው 200 ሜትር ራቅ ብሎ ኬላ አላቸው እንጂ እዚህ እኛ ጋር የሉም ነው ያሉ። እና ኬላው አልተመታም ወይ ስላቸው፣ ኬላውን አይደለም የእኛን ነው የመቱት ብለው ነገሩኝ ማለት ነው። ኦኬ ብዬ ከዛ በኋላ ነው እንግዲህ በዛ አካባቢ ያሉትን ስምሪት ካሰማራው በኋላ ጥያቄ የጠየቁት ማለት ነው። ስለዚህ ባገኘሁት መረጃ መሰረት ጠበቃ አስረስ ማረ ያለው እዛ ነው። ዮሴፍ አስማረ እዛ ነው ያለው። ዮሴፍ አስማረ ወደ ገዳሙ አይገባም። የአማራ ልዩ ኃይል ምናምን ካምፕ የነበረ ወይም ደግሞ እንትን ያለ እዛ ነው የሚቀመጠው፣ የወሎ ማለት ነው። ያ ዲማ ጊዮርጊስን ሊያስደበድብ ነው ውጣ ብዬ ከዲማ ሩጦ ወጥቶ ወደ ወሎ የተሻገረው መቶ አለቃ አስረስ መቶ አለቃ ዮሴፍ የሚባለው ማለት ነው። መቶ አለቃ ዮሴፍ የሚባለው። በዚህኛው በኩል ደግሞ ኢንጂነር በጣም ለእኔም ያኔ ብዙ ነገር መረጃ ይሰጠኝ የነበረ ወንድም ኢንጂነር አሻግሬ ባዩ የሚባለው ማለት ነው። ይሄኛው መቶ አለቃ ዮሴፍ ይባላል። ከጎጃም ያስወጣ ነው። ትዝ ይላችሁ እንደሆነ ዲማ ጊዮርጊስ ጋር ፎቶ እየተነሳ እየለጠፈ ታላቁን ገዳም ሊያስመታ ነው ጎጃም አለቀል ስለው ጎጃሞች ብለው ከጎጃም ያስወጡት አስመቺ ኦፒ ነው። ይሄ የስርዓቱ ኦፒ ነው፣ አስመቺ ነው። እና ይሄ ለምን ዳዊት ይደግማሉ፣ ፋኖች ለምን መስቀል ያደርጋሉ ብሎ የሚከስም ኦርቶዶክስ ነኝ ይላል። ግን ያደለም ከኔ ጋር በጣም ወዳጅ፣ ከኔ ጋር መረጃ የሚሰጠኝ፣ ከኔ ጋር ስንት ነገር ያደርግ የነበረ ነው። ግን ይሄን የምታደርገውን እረፍ እያልኩ ደግሞ የምሞግተው ሰው ነው ማለት ነው። ይሄ ገዳም ውስጥ እንደሌለ ነገር ግን አስረስ ማረ ገዳም ውስጥ ከዚሁ ከቤቱ አጠገብ ከተመታው ቤት አጠገብ ውጣልን እባክህን ውጣልን ብለውት በጉልበቱ የተቀመጠ። ስለዚህ ድሮኗ እሱን አትመታውም፣ ቤተክርስቲያንን ትመታለች። ድሮኗ እሷን አትነካውም፣ ሌላውን ይመታል። ኦርቶዶክሳዊ ፋኖ አለቀ፣ ጀግና ከጎጃም አለቀ። እሱ 24 ሰዓት 7 ቀን ሲፈልግ የትግሬዎቹ ሚዲያ ላይ፣ ሲፈልግ የጎጃም ሸንጎቹ ሚዲያ ላይ፣ ሲፈልግ ግንቦት ሰባቶች ሚዲያ ላይ እነ መሳይ ላይ 24/7 ኢንተርኔቱን ሞልቶ እንደፈለገ ይሆናል። የእሱ አጃቢ የተባሉት በሙሉ ይመታሉ፣ ይወድማሉ። እሱ የገባበት ቤት ነው የተባለ ይመታል፣ ይወድማል። እሱ ግን አይነካም። ስልክ የማይጠቀሙ ይመታሉ። እሱ 24 ሰዓት ኢንተርኔት ላይ ተጥዶ ኢንተርቪው ላይቭ እየሰጠ ቲክቶክ ገብቶ እየተከራከረ አይነካም።
አይነካም። አሁንም ቀጥታ መጀመሪያ ልክ ገዳሟ እንደተመታች አገልግሎት የጀመረው ፌስቡክ አዲስ ፌስቡክ አውጥቶ አስረስ ኤም ማሬ ብሎ ጽፎ የለጠፈው የዚህን ገዳም ነው። አምጣልኝ። ይህ ክፉ ነው። ኦርቶዶክሳውያን እያስጨረሰ ያለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ ገዳም መነኮሳት በድሮን ተጨፈጨፉ። ዛሬ ሐምሌ 15 ቀን 2018 ዓ.ም አባይ በረሃ ያለችው ቅድስት አርሴማ ገዳም መነኮሳት በጸሎት ላይ እያሉ በደረሰባቸው የአካንቺ ድሮን ድብደባ ስሙንም ያውቀዋል ድሮን 7 መነኮሳት ወዲያው ህይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ ቆስለዋል። ያያችሁ መረጃ ዲስቶርት ሲያደርግ መረጃ ሲያዛባ ውሸታም ለማስባል ማለት ነው። ዓለም በቃኝ ብለው የመነኑ ገዳማውያንን ጭምር ለመጨፍጨፍ ርህራሄ የሌለው አረመኔው የብልጽግና አገዛዝ ተመሳሳይ የዘር ማጥፋት ወንጀሎችን በቤተ ክህነቱ አባቶች መናንያንና ምዕመናን ላይ እንዲሁም በአማራ ህዝብ ላይ በጅምላ መፈጸም ከጀመረ ዓመታት አስቆጥረዋል። ይህን አረመኔ አገዛዝ መታገል ሀገርና ህዝብ ማዳን ነው ብሎ እዛው በሚያነሳው ፎቶ እዛው ለጠፈ። ሂዳችሁ አስረስ ኤም ማር የሚለውን ስታዩት ለጠፈ የጀመረ የለም። ዝናቡ ሻለቃ ዝናቡ እንደዛ ሲታገል ያሁላ የዳሞት ህዝብ መከራ ፍዳ ሲበላ በቢኤም በጀት ሲደበደብ ትንፍሽ አላለም። ዋና አንቀሳቃሹን በየቦታ ሄዶ የሚጣል ሰውዬ ትንፍሽ አላለም። ያንን የደጋ ዳሞቱን አጀንዳ ለማስቀየር እሱ ደቡብ ወሎ ሄዶ አባይን ተሻግሮ አርሴማ ገዳም አልወጣም ብሏቸው ከዳር ተቀምጦ አሁን ይህንን መነኩሴዎቹን ሄዳችሁ ብትሏቸው ለህይወታችሁ ይፈራል። ኧረ ምንም የለም። እንደውም ዮሴፍ አስማረ ሄዳችሁ ዮሴፍ አስማረ ኢቲ የሚለው ጋር ሄዳችሁ እሱ ኢንተርቪው ያደረጋቸው አለቃውን ምንድነው የሚላቸው? ማንም ሳይኖር ይላሉ እሳቸው ሳይጠየቁ ሌላ ምንም ሳይኖር ጸሎት ላይ ያሉትን አባቶች ሰላም ናቸው መጥቶ ጨፈጨፈብን ይላል። ከዛ ሌላ ነገር ሊናገሩ ሲሉ ይቆርጠዋል። ዮሴፍ አስማረ ማለት ዮሴፍ አስማረ ማለት ሃይማኖት ነው። በሃይማኖት ድርድር የለም። እውነት እንኳን ቢሆን ዘመድ ዝም ብለው ለማተቤ መስሎኝ እዚህ ድርቅ ብዬ የምጮህ ይህንን በማድረግ ለመንግስት ገዳም ነው ያሉትና እየተደበደቡ ነው ያሉት ምናምን ያለበት ቦታ ካለና መንግስት ከደበደበው እዚህ ስላለን የተመታውን አለ በሌለበት ቦታ የመታውን ደግሞ በሌለበት ቦታ ነው የመታውን አለ አለቀ። እና አሁን እዚህ ሆሳና የተጨፈጨፉት ሰዎች መንግስት እዛ ውስጥ ፋኖ ኖሮ ነው ራሱ እኮ ጴንጤ ሆኖ መጥቶ በጩቤ ወቅቶ የገደላቸው። ስለዚህ ይሄ መታየት አለበት፣ መነገር አለበት። ስለዚህ ባካችሁ ውጣ በሉት፣ ከገዳሙ ውጣልን በሉት። አያችሁ እንደ ጎንደሮቹ ተሰብስበው ይሄን መረጥ ላሉ ዛሬ ባወጡት መግለጫ ላይ ጎጃሞች በስልክ ከወዲህ በኩል ደግሞ ያለው አሻግሬ የሚባለው ነው። አሻግሬ ማለት ይሄ ከእስክንድር ጋር የምታዩት ነው። አሻግሬም የመርጦ ለማርያም ልጅ ነው። መርጦ ለማርያም የጣሉት ሁለቱ ናቸው። አሻግሬና ማን ነው አስረስ ማሬ ናቸው የተጣሉት። አስረስ ማሬ የተዋጣውን 60 ነው 30 ሚሊዮን ብር ይዞ እነ ዝናቡ ጋር ሄደ። የመርጦ ለማርያም ካህናት እንዲያደራድሯቸው አድርገው ነገ ብሩን ይዤ እመጣለሁ ብሎ ሄደ። በመርጦ ለማርያም ላይ የነ አሻግሬን ጓደኞች አብሮ አደጎች አርዶ ነው ሄደው፣ ገሎ ነው ሄደው። መርጦ ለማርያም ያሉትን ተጠዩ ገና ቢያገኙት ይሰቅሉታል አስረስ ማሬ። ከዛ ይሄ የእስክንድር ቡድን ሆነ ማለት ነው። እና አሻግሬ የእስክንድር ነጋ ቡድን ሆኑ ማለት ነው። አሁን እሱም ያለው አባይ ማዶ፣ ይሄ አባይ ድልድይ ነው በነገራችን። አባይ ማዶ ገብርኤል ቤተክርስቲያን ውስጥ ነው ያለው። እዛ ውስጥ ነው ሴት የሚያስመጣው። እዛ ውስጥ ነው ከሴት ጋር የሚርመጠመጠው። እስክንድርን ሸዋዎች ከቤተክርስቲያን ውጣልን ብለውት፣ በቃ ከቤተክርስቲያን አካባቢ ራቅልን ብለውት አርቀውታል።
ይሄ እዚህ ማዶ ገብርኤል በጎጃም ውስጥ ያኛው ተሻግሮ እዛ ነው ሄደው። እዚህ አካባቢ ቤተ አብያተ ክርስቲያናት የሚደበደቡ ከሆነ በእነዚህ ምንም ለአማራ ጥቅም የማይሰጥ ከእነሱ ጋር የነበሩት በሙሉ መዛው ነበር። እዚች አሁን የተደበደበችዋ ቤተክርስቲያን ቀረጥ ሲያስከፍል ነበር። አሁን ለዚህ ለጓደኛው ለዚሁ ለምስራቅ ጎጃም ጓደኛው ጥሎ ነው ማስረሻ ሰጤ አሁን መንግስት ጋር ገብቶ ምክክር ኮሚሽኖቹ ጋር የገባው። አማራ በቤተ ክህነቱ በቤተ መንግስቱ በፋኖ ትግልም ውስጥ አመራሩ ተጠልፏል። በጸረ አማራ አማርኛ በሚናገሩ አማራ ክልል በተወለዱ የሌላ ማንነት ባላቸው ድቅሎች የሚመራ ነው። ለዚህ ነው የአማራ አሴቶች፣ የአማራ ሃይማኖት፣ የአማራ ባለሀብት፣ የአማራ ልጆች፣ የአማራ ሰዎች በሙሉ ተለቅመው እየተገደሉ ያሉት። ይመራል አይደል? ግን ዋጠው እውነቱ ይሄ የዋሻግሬ እንዳንተና አብረው ነበሩ። ኬላ ላይ ማስረሻ ምስራቅ ጎጃም ገባ። ያው ዋሻግሬ ዛለ ማዶ ያለው ገብርኤል ቤተክርስቲያን ማለት ነው። ስለዚህ ቤተክርስቲያንን ተጠግተው እነ ቅባታሞቹ ቤተክርስቲያንን ተጠቅተው ገዳማትን ተጠቅተው ከኦሮሞማው የኃይል ጋር በመሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ገዳማት፣ አድባራት፣ ካህናት፣ ሊቃውንቶች፣ ዶክተሮች፣ ነጋዴዎች፣ ኤሊቶች በሙሉ እያስጨፈጨፉ በአፄ ኃይለሥላሴ ጊዜ ሚኒስትር ተደርገው የተሾሙት በአጠቃላይ ማንማ የሚባሉት በአጠቃላይ ኦሮሞዎች ነበሩ። በአፄ ኃይለሥላሴ መንግስት አስተዳደር ውስጥ ሆነው ኦነግን መሰረት ደርግን የወለዱ በደርግ ውስጥ የነበሩት ሰዎች ኦነግን ነው ያበረታቱት ያጠቁት። ኦነግ ጠንክሮ ሄዶ አልጣልላቸውም እንጂ እነዘገየ አማርኛ ስም ነው ያላቸው። መሬት ላራሹ ብለው መጥተው አማራውን ነው እጥብ ያደረጉት። የአማራን ኤሊት ደግሞ ኤሊት ከተገደለ፣ ሽማግሌ ከተገደለ፣ ምሁር ከተገደለ፣ አዋቂ ከተገደለ ተከታዩ ሽባ ነው የሚሆነው፣ መሀይም ነው የሚሆነው፣ ደደብ ነው የሚሆነው፣ እንስሳ ነው የሚሆነው። ለአንድ ማህበረሰብ ኤሊቶች ያስፈልጉታል፣ ምሁራን ያስፈልጉታል። አማራ ኤሊቶቹን አፄ ኃይለሥላሴ ጨፈጨፉት። የካቲቱ ምንድን ነው የታህሳስ ግርግር ብለው ጨፈጨፉት የአማራን ኤሊት። ከአፄ ኃይለሥላሴ የተረፈውን ደርግ ሰበሰበና የአማራ ኤሊት የተባለውን ወታደራዊውንም፣ ፖለቲካዊውንም፣ ሃይማኖታዊውንም የሀገር ሽማግሌ የተባለውን በሙሉ ጨፈጨፈው። 60ዎቹ የሚባሉት 80 ምናምን ናቸው የተገደሉት አማሮች ኤሊቶች እንዳይናገሩ። ደርግ አሳዶን የጨፈጨፈ የአማራ የተባለ ርስት፣ የአማራ የተባለ ሀብት ተወረሰ፣ ተወሰደ። አማራ ለማኝ ያደረጉት፣ ደንቆሮ አደረጉት። አሁን ያለው አማራ ለዚህ ነው ፈሪ ይሆን፣ ለዚህ ነው ሆዳም የሆነው። ትግሬ ሲመጣ የትግሬ ገረድ ነው የሚሆነው። ኦሮሞ ሲመጣ የኦሮሞ ገረድ ነው የሚሆነው። አለቀ። ቀበሌ ብትሄዱ አማራ ገረድ ነው። ፓርላማ ብትገቡ አማራ ገረድ ነው። በፓርቲ ደረጃ ብትሄዱ አማራ ገረድ ነው። በትግሬ ጊዜ ምክትል ነው፣ በኦሮሞ ጊዜ ምክትል ነው። አለቀ። ሲልኩት ወዴት ብሎ አይጠይቅም፣ ቀጥታ ነው የሚሄደው። ሲጠሩት አቤት ብሎ ነው የሚመጣው። ለምን? ማንነቱን የሚነግሩት ኤሊቶች ተገፋው። ዛሬ በአማራ ክልል አማራ ጠሎች ናቸው ወኪል ይሆኑ። እውነቱ ይሄ ነው። ተጋፈጠው። ዛሬ እስር ቤት የሞሉት ምኖች ናቸው? አማራ የሚሸቱ ሰዎች። ለምን እንገደላለን፣ ለምን እንሞታለን ያሉ እነ ክርስቲያን ታደለ ምን አጥፍቶ ነው? ከስብሀት ነጋ የበለጠ ጥፋት አለው ክርስቲያን ታደለ? እነ ሞላ ተሻገር፣ እነ ዮሐንስ ቧ ያለው ከሌላው የተለየ ያጠፉት ጥፋት አለ? የለም። ለምን? አማራ ስለሸተቱ ነው። አሃቺ ባቄላ ካደረች አትቆረጠንም ተብሎ ዛሬ በቁማቸው እየበሰበሱ እየተሉ ያሉት አብይ አህመድ እያተላቸው ያሉ፣ ኦሮሞማው እያተላቸው ያሉ ብትሰሙ እዛ አዋሽ አርባ ሄዶ አገማቸዋል፣ አከረፋቸው እስኪበሰብሱ እስኪሸጡ ድረስ። ከዛ ፎቶ እያነሳ ፌስቡክ ላይ ይለጥፋል። አማራን እንዲህ ነው የምናደርግ፣ እንዲህ ነው የምናቆረቆዘ ብለው ማለት ነው። ያሳዝናል በእውነት
ምን ላደርግ እንግዲህ ምን ብዬ ልጩ ምን ብዬ ልጩ በቤተ ክህነቱ ሰው የለው በቤተ መንግስቱ ሰው የለው በምኑ ሰው የለው የአማራ ኤሊቶች